ስለ ገዳይ ቫይረሶች ስናወራ ኢቦላ ብዙ ጊዜ ሀሳባችንን ይሰርቃል። ነገር ግን የኢቦላ ቤተሰብ የሆነ ገዳይ ጨካኝ አስፈሪ ቫይረስ አለ። ስሙም ማርበርግ ቫይረስ ይባላል። ይህ ቫይረስ በጣም ገዳይ ከመሆኑ የተነሳ ወረርሽኙ በሳምንታት ውስጥ አንድን አካባቢ ሊያጠፋ ይችላል። እስካሁንም ባጋጠሙ ወረርሽኞች ከ24 እስከ 90% የሚሆኑትን ታማሚዎች ገድሏል። ታሪኩም ይህ ነው። ለመጀመሪያ የተገኘው በአፍሪካ አይደለም። እንደውም በአውሮፓ ፍራንክፈርትና ማርበርግ በሚባሉ የጀርመን ከተሞች እንዲሁም በቤልግሬድ ዩጎዝላቪያ የላቦራቶሪ ሰራተኞች ላይ በ1967 ተገኘ። እነኚህ ከኡጋንዳ በመጡ ጦጣዎች ላይ ይመረምሩ የነበሩ የላቦራቶሪ ባለሙያዎች በጠና ታመሙ። በወቅቱ 31 ሰዎች ተይዘው 7ቱ ሞተዋል። ይህን ጊዜ ነበር የመጀመሪያው ቫይረስ የተገኘው፣ ገዳይ ሚስጥራዊና ያልተጠበቀ ቫይረስ። ለዚህም ስሙ በተገኘበት የጀርመን ከተማ ማርበርግ ተብሎ ተሰየመ። ከ1967 በኋላ በነበሩ ዓመታት ማርበርግ ጠፋ። መልሶ ግን በአፍሪካ አህጉር እንደገና በቃ። ባለፉት ዓመታት ውስጥ በአፍሪካ በተለያዩ ሀገራት ወረርሽኞቹ ተመዝግበዋል። በአንጎላ፣ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ በኢኳቶሪያል ጊኒ፣ በጋና፣ በጊኒ፣ በኬንያ፣ በሩዋንዳ፣ በደቡብ አፍሪካ፣ በታንዛኒያ እንዲሁም በኡጋንዳ ወረርሽኞቹ ታይተዋል። ሳይንቲስቶች የዚህ ቫይረስ የተፈጥሮ መቆያ በአፍሪካ ዋሻዎች፣ በደኖች እንዲሁም በማዕድን ቁፋሮ ቦታዎች በብዛት የሚታየው የሌሊት ወፍ ዝርያ ጋር አያይዘውታል። ይህ የሌሊት ወፍ የግብፅ የፍራፍሬ የሌሊት ወፍ ወይም ኢጂፕሽያን ፍሩት ባት የሚል ስያሜ ያለው። የመጀመሪያው ጊዜ የታመሙትን ባለሙያዎች በቫይረሱ የታመሙ ጦጣዎች ላይ ነበር የሚመራመሩት። ከአፍሪካን ባሻገር ወረርሽኙ በአሜሪካ እንዲሁም በኔዘርላንድ በሁለት ሰዎች ተገኝቷል። ሁለቱም ከኡጋንዳ የተጓዙ ነበሩ። ባለፉት 5 ዓመታት ውስጥ ወረርሽኙ እንደሚከተለው አጋጥሟል። ከ4 ዓመት በፊት እንደ ፈረንጆቹ በ2021 በጊኒ በአንድ ታማሚ ላይ ከሞተ በኋላ ተገኝቷል። ለሱ ቅርበት በነበራቸው 170 ሰዎች ዘንድ በተደረገ ምርመራ ቫይረሱ አልተገኘባቸውም። ከ3 ዓመት በፊት በ2022 በጋና ለመጀመሪያ ጊዜ ቫይረሱ በ3 ሰዎች የተገኘ ሲሆን ሁለቱም ሞተዋል። ስርጭቱም ለ3 ወር የቆየ ሲሆን የቤተሰብ አባላት ብቻ ናቸው የተጠቁት። በፌብሩዋሪ 2023 ከ2 ዓመት በፊት በጊኒ በቫይረሱ የተጠረጠሩ 39 ሰዎች ሲገኙ 35ቱ ሞተዋል። ከመሞታቸው በፊት ቫይረሱ በ16ቱ ላይ ብቻ ሊረጋገጥ ችሏል። በተመሳሳይ ዓመት በታንዛኒያ ካጌራ አካባቢ የመጀመሪያ ወረርሽኝ ያጋጠመ ሲሆን 9 ተጠርጣሪዎች ሲገኙ 6ቱ በቫይረሱ የተነሳ ሞተዋል። በ2024 ከአንድ ዓመት በፊት በሩዋንዳ የመጀመሪያ ወረርሽኝ ያጋጠመ ሲሆን በአብዛኞቹ በሁለት ሆስፒታል ውስጥ የሚሰሩ የጤና ባለሙያዎች ነበሩ። በወቅቱም 66 ታማሚዎች ሲገኙ 15ቱ በበሽታው የተነሳ ሞተዋል። ይህም ሩዋንዳ በወቅቱ ካደረገችው ፈጣን ምላሽና ክትትል የበሽታውን ስርጭትና ጉዳት ልትገታ ችላለች። አሁንም በኢትዮጵያ ቫይረሱ ለመጀመሪያ ጊዜ ተገኝቷል። ለመጀመሪያ ጊዜ ቫይረሱ በ8 ሰዎች ላይ መገኘቱ የጤና ጥበቃ ሚኒስቴር ያወጣው ሪፖርት ይገልጻል። ቫይረሱም በዋነኝነት በዱር በዋሻ ከሚኖሩ የሌሊት ወፎች ጋር ግንኙነት ስላለው ምናልባት ከነሱ ጋር ቅርበት ወይም ንክኪ ከነበራቸው ሰዎች ጋር ተያይዞ ይሆናል። ለዚህም ባለድርሻ አካላት ምንጩን ለማግኘት እየሰሩ ይገኛሉ። ቶሎ የሕክምና እርዳታ ከተደረገ የቫይረሱን ስርጭት መግታት ይቻላል። ሆኖም ግን እስካሁን በሕክምና የሚታወቅ ክትባት ሆነ መድኃኒት የለውም። ምልክቶቹን ካዩ ወይም ያለበትን ሰው ካገኙ በ8335 እና 952 የስልክ ጥሪ መስመሮች የጤና ተቋማት ያሳውቁ። ምልክቶቹና መከላከያ መንገዶቹን ለማወቅ በዚህ ዙሪያ የለቀቅነውን ቪዲዮ ይመልከቱ። ይህ ትምህርታዊ መረጃ ተጠናክሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህም መረጃ ከወደዱ መልካም ነው ብሎ ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።